እንዴ ምን ነው መንገድ ላይ ጠበቀኝ? የሆነ ቦታ ቁጭ ብላ ጠበቀኝ ነበር። በዛ ቆንጆ ሚስት እኮ ካገኘው እየፈለኩ ነው። እንዴ እኔስ? ኦኬ አንቺ ልታፋልጊኝ ነው? ምንድነው ሙድያትሽ ነው? ፕሮግራም አለኝ ዘነጠሽ ነው ያላልኩሽ እንዴ? በዚህ ልክ አልመሰለኝማ። በቃ እንደዛ ከሆነ ነው የሆነ ቦታ ይዤ ልሂድ። በቃ ከዚህ በኋላ ኳስሜት ምናምን ታቆማለህ? እሺ። ከጓደኞች ጋር ማምሸት ታቆማለህ? አረ ሌላ የምታቆመው ነገር ካለ ንገረኝ። አንቺ ማግባት አላቆምም እንዴ? ለማሪ ጌታ ምን እንዴ? ዝናብ ግን ወላሂ በጣም ደስ ይላል። ወይ ካልነካችሁ እኔ አሁን መኪና ውስጥ ነኝ። እጅሽ ደስ ሲል አመሰግናለሁ። እኔ እወዳቸዋለሁ። እኮ መስዬና መኪና ውስጥ ነኝ። አረ እንዴ የሀይራ ሰልተኛ እንዴ ማታ እንቅልፍ እያጣው ነው በጊዜ ስተኛ። ስለዚህ አሁን መተኛት የለብኝም። ለምን ማታ እንድተኛ በጊዜ ካልሆነ አዳሪን ቁጭ ነው የምለው። 4-5 ሰዓት እስከ 4-5 ቢወስደኝ ነው አሁን በተኛ። ካላበደ በቃ ካንቺ ፍቅር የሚይዝ የለም። ሀቅ ነው፣ እውነት ነው። ምክንያቱም የኔ ፍቅር ሲይዘው ሲጀመር ያብዳል። ስለዚህ ካላበደ የኔ ፍቅር አይዘውም። ተከነቆ አስተክፈው ለመብረቅ አሁን ካልተፈጠረ ጥሩ ነገር አትመኝም። መብረቅ እንዳይወድቅብሽ ነው የምትላለች። ሱብሃንአላህ። አይ ሙቀት እኮ ግን ያስጠላል። ወደ አይዟችሁ ዱንያ ተዘላ እኔ ዞኛ ለማለት ነው። የምን አክሰንት መኪኔና አክሰንት የኔን አክሰንት ነው የምትለኝ? አይ በዚህ ሁኔታ ማለት ከውጭም ከሀገር ውስጥም ሳልሆን ነው የምቀረው። መሀል ቤት ነው የምቀረው። እንደ ኢክራም ምን አለች በል መሀል ቤት ሆኜ ባልቀር ወይ ቮይስ የሁሉ አክሰንት አለብኝ ሳይሆን ትንሽ ከቤተሰብ የወረስኩት አንዳንድ ቃላቶች ምናምን አሉ። ካሪሽ ምንድነው? ካሪሽ መኪናሽ ነው ወይ ሴት ነው? ለምን ያላገባሽ ነው? ስማውን ሙስሊም ነው ምንድነው? አይ ቆንጆ ነው። ምን ነው ቆንጆ? ሙስሊም ነው ማሻአላ። አረ ዋላ እንዲያምር አህመድ ምናምን ትለኛል። አረ እኔ አልፈልግም። very good ቆንጆ ነው መኪናው ነው። ምንድን ነው የምትለኝ? ግራ ገባኝ። ጠለፍኩሽ። እሺ እንደው አድጎት ነው እንደው በተጠለውኩ ጌት ሬዲ ሰራለሁ። ልጠልፈኝ ስትል ንገረኝ። አሎ አረ የት ጠፋለሁ ብላችሁ ብዙም ወደዚህ የሚያስመጣኝ ነገር የለም። ምን አሽቲ እኔ ማገባት እኔ አራኒ ወለየኝ ዝናብ እያከፋ ነበር። መኪናሽ እስኪ ምን ወጥቼ ላሳየኝ መሐመድ ወይስ ውስጡን ላሳይ?
ወአለይኩም ሰላም ሚያንዲና እሺ አመሰግናለሁ ወይ አላ ዛሬ ስቄያለሁ እንዴ ዛሬ እንደው የሰከረው ሳይመስለኝ ዱንያ አትዝና ያ ነብይ እንዴት ነሽ ደህና ነኝ አልሐምዱሊላህ ቴንክ ዩ ሮዚና ዘምዘም ላላ ብለሽ እየቆራጥሽ አታውሪ ምንድነው አክሰንት አክሰንት ቆንጆ ነው ምናምን ምንድነው አልገባኝም ያዩ ዝም ከመልሽ ቢይ ማሻአላ ማሻአላ በጣም ወፍራም ነው ግን መስለው ኦኬ ለነገር ይሄ ወፍራም ነው በሱ ለራሱ እዚህ ላይ ስታይ በጣም ወፍራም ነው መስለው وعليكم السلام ثانك يو حبيبتي استغفر አዲስ አበባ እኮ ሰፊ ነው ዝም ብሎ ሁሉም ቦታ አይደለም እኔ ማውፍራም ነኝ ሲጀመር እኮ ማን ኢክራም ቀጫጫ ድሮ ነበረች ኢክራም ቀጫጫ ነበረች አሁን ወፍራም ናት ኢክራም እሺ ዘምዘም ድምጼና ቴንክ አላ ይዘፍዝፍ ዝፍዝፍ ከንቱ ይበልቶ አይጠርቅ እንጨት ስሜት አረከኝ እንታንተ መቀንጨር አለብኝ እንዴ ለምን ድንቡሽቡሻሽ ብሎ ነገር አለ እንዴ ይበስበስ ደሞ ይስቃል አታቆ ወላሂ ስሜት አያረገኝ ወይ ጉድ አትሳቁ በቃ አንዴ መሳቃቆም ከኔ እንትን መሳቀ ጀመርኩ ማቆም እንትን ይለኛል ይሄ ቁንጅና ከወሎ ነው የመጣው ምንም አሞታል ስለዚህ አሁን ማውራት አልችልም እሱ ላይ እስከሱ ጋር ዛሬ ራሱ ሆስፒታል ነበር ከፋዘር ቀጠሮ ነበሩ ትናንትና ዛሬ ሆስፒታል ነው ያልኩት እና ስለዚህ አዲስ ነገር አይኖርም ከሱ መታከም ውጪ አቡ በእኛላሉ ችግር የለም ማን ኢክራም ጎማዳት ያለው በጣም እንደኔ አፍንጫው ቀጥ ያለ ሰው የለም ሁላ ጎራዳ አይደለም ማንንም ሰው ጎራዳ አይደለም ፋዘር ገና ነው ትናንትና ዛሬ ሆስፒታል ነበር ገና ነው እሱ ነገር ገና ነው ተበዷን አሚን 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 አረበኛ ለምን አታወሪም እኔ አረበኛ አልችልም ብችልማ አማርኛ ወላ እንዲጠፋ እስከሚጠፋብኝ ነበር አረበኛ ማወራው ማንንም ታገቢ አላህ ነው የሚያውቀው ላላገባም ይችላል ከዚህ በላይ መጨነቅ አልፈልግም ስለባል ላስተምርሽ መሽለት አረበኛ ፊልም ያየሁኝ ማለት ነው እንደለምት ከባድ ነው በጣም
ወአለይኩም ሰላም። አረ ይከብዳል። ምን ነው አውቄው ሲጀመር መጅኑን ብቻ ነው የማውቀው የለመድኩት። መጅሉላ ብቻ ነው ከዛ ሁሉ የሚሰማኝ ላ ሲሉ ላ والله ማም ሲሉ በቃ እሱ ብቻ ነው የሚገባኝ እንጂ ብቻ በጣም ደስ የሚለኝ እንትን ነው ባይዘ ከእንግሊዘኛም ከአማርኛም አረብኛም ብቻ አልችልም እና በቃ ላ ብቻ የምትለው ነው እንጂ ሌላው እንዳለ በእንግሊዘኛ ሰብታይትል ነው ሳይ የነበረው ፊልሙ እና ታድላችሁ አረ ለምን ይቀርብኛል ለምዳለሁ በእንትን ብለውኮ ለምዳለሁ ምንድነው የሚባለው በቋሚነት አሁን አረብኛ ፊልም ምናምን ድራማ ምናምን ባይ ሙሰልሰል ባይ ለምዳለሁ ያ ነቢና ቴንክ ዩ አረጋርቻለሁ ሳይሆን አሁን እኛ ድሮ ኪታብ ምናምን የተወሰነ ቀርተናል ግን ያኔ ባናቆም ኖሮ መቅራት ኪታብ ምናምን በእርግጠኝነት ቢያንስ ማዳመጥ ይችል ነበር ከዛ እኛ ቁርአን ቀርተን የተወሰነች ናት ኪታብ ይቀራል ከዛ በኋላ ፈነዳልና ታው ነው ግን አሁን እንደዚህ በፊልም በሙሰልሰል ምናምን የሚለምዱ ሰዎች ስላሉ እንደዛ ምናምን እስኪ ሞክራለና ሲያወሩት በቃ ደስ ይላል አረብኛ ቴንክ ዩ ዚዚ ሐቢብቲ እሺ እንገናኛለን ማለት ያ ሐቢብቲ